እያንዳንዱ ድንቅ ስራ እንከን አለው። ግን እንከኑ ራሱ ድንቅ ስራ ቢሆንስ? የዓለማችን ዝነኛ የምህንድስና ስህተት የዓለም መለያ ወደ ሆነበት ወደ ፒሳ እንኳን በደህና መጡ። ይህ የ14000 ቶን ስህተት ስበትን የተገዳደረበት መሐንዲሶችን ያበሳጨና በምድር ላይ ካሉ ተወዳጅ ህንፃዎች አንዱ የሆነው የፒሳ ዘንበል ያለው ግንብ ታሪክ። እንደ ኢሮፓያን አቆጣጠር በ1173 የፒሳ ህዝብ ሀብቱን ማሳየት ፈለገ። ታዲያ ለታላቁ ካቴድራላቸው የሚያምር ነጭ የእብነበረድ የደወል ግንብ ከመገንባት የበለጠ ምን ጥሩ መንገድ አለ? እቅዱ ቀላል ነበር። 8 ፎቆች፣ የሮማንስክ ንድፍ፣ 60 ሜትር ከፍታና ከላይ የደወል ቤት ያለው ግንብ። ነገር ግን ከ5 ዓመታት በኋላ ገና በ3ኛው ፎቅ ላይ የሆነ ስህተት እንደነበረ ተገነዘቡ። ከስር ያለው ልልና ረግረጋማ አፈር ክብደቱን መሸከም አልቻለም። የመሰረቱ ጥልቀት 3 ሜትር ብቻ ነበር። በደንብ በሚታይ ሁኔታ ግንቡ ማዘንበሉን ተያያዘው። እዚህ ጋር ሙሉ በሙሉ ቆም ብሎ እንደገና ዲዛይን የማድረግ ጊዜ ተጠብቆ ይሆናል። ግን የሆነው ሌላ ነው። እንዳውም ለ100 ዓመታት እረፍት ወሰዱ። ፒሳ በአብዛኛው በጦርነቱ ስለነበረችና ጊዜ ያስተካክለዋል ብለው ተስፋ አድርገው ነበር። ችግሩ እየባሰ መጣ። በግንባታ እረፍት ጊዜ ግንቡ ማዘንበሉን ቀጠለ። ልክ ፀሐይ እንደሚፈልግ ተክል በየዓመቱ እየጨመረ ያዘነብል ነበር። ወደ 7ኛው ፎቅ ሲደርሱ ከ5 ዲግሪ በላይ ያዘንብሎ ነበር። ስለዚህ አንድ ብልሃት መጠቀም ነበረባቸው። ለማመጣጠን ሲባል የላይኛውን ፎቆች በአንድ በኩል ከፍ አድርገው ሰሯቸው። ታዲያ መንገድ አልሰራላቸው፣ የበለጠ እንዲከብድና እንዲያዘነብል አደረገው። በዚህ ጊዜ ግንቡ የሰከረ ህንፃ ይመስል ነበር፣ ግን በዚያውም ልክ ደግሞ ማራኪ ነበር። ለብዙ መቶ ዓመታት ቱሪስቶች የስበትን ህግ መገዳደኑን ለማድነቅና በምስል ለማስቀረት አስበው ከሁሉም አቅጣጫ ተጉዘዋል። አንዳንድ አፈ ታሪኮች እንደሚሉት ጋሊሊዮ የስበት ንድፈ ሐሳቡን ለማረጋገጥ ሲል ከግንቡ ላይ የመድፍ ኳሶችን ይጥል ነበር። የታሪክ ምሁራን ግን በዚህ አይስማሙም። ጥሩ ታሪክ ነው። ለማንኛውም ግንቡ አሁንም ይደወላል። ከላይ በሙዚቃ ስልት የተቀናጁ 7 ደወሎች አሉ። የግንቡ ማጋደል ሙዚቃውን አላስቆመው። ወደ ኛው ክፍለ ዘመን በፍጥነት እናምራ። በዚህ ጊዜ ግንቡ 5.5 ዲግሪ አዘንብሎ ነበር። መሐንዲሶች ይፈርሳል ብለው ሰጉ። በ1990 የጣሊያን መንግስት ግንቡን ለ11 ዓመታት ዘጋው። መሐንዲሶች ሚዛን መጠበቂያ ክብደቶችን፣ የብረት ኬብሎችን በመጠቀምና አፈርን በማስወገድ ቀስ ብለው ወደ ቦታው መለሱት። ታዲያ ውጤቱስ? አሁን በ3.97 ዲግሪ አጋርሎ ተረጋግቷል። ይህ ታሪከኛ ግንብ ከ4 ታላላቅ የመሬት መንቀጥቀጦች ተርፏል። ለስነ ህንፃ ባለሙያው ሚስጥር ነው። ከሱፐርማን እስከ ካርስ 2 ድረስ በደርዘን የሚቆጠር ፊልሞች ላይ ታይቷል። አሁንም ቢሆን 294ቱን ደረጃዎች በሙሉ ወደ ላይ መውጣት ይችላሉ። ታዲያ ሙሉውን መንገድ ወደ ጎን መሄድ የማይከፋዎት ከሆነ ነው። በቴክኒክ ውድቀት የጀመረው ነገር ከዓለም ተወዳጅ ከሆኑ የስነ ህንፃ ስራዎች ውስጥ አንዱ እንዲሆን አስቻለው። አንዳንድ ጊዜ ትልልቅ ስህተቶች ምርጥ ታሪኮችን እንዴት እንደሚፈጥሩ የሚያሳይ ምልክት ቢሆንስ? 140 ብቻ ሲያስፈልገው 284 መጸዳጃ ቤቶች ያሉት ህንፃ ምን የሚሉት ነው? ስርዓት ያለው ወይስ የቧንቧ ሰራተኛ ያለው? ወደ ፔንታገን እንኳን በደህና መጡ። የአሜሪካ የዘር መለያየት ዘመን ቅርስ አሁንም ከመጸዳጃ ቤት በሮች ጀርባ ተደብቆ ይገኛል። ነገሩ እንዲህ ነው። ጊዜው 1941 ዋሽንግተን ዲሲ። ሁለተኛው የዓለም ጦርነት እየጋለ ነው። አሜሪካ ለወታደሯ ግዙፍና ፈጣን የሆነ የማዘዣ ማዕከል በአስቸኳይ ያስፈልጋታል። ይህኔ የፔንታገን ግንባታ በመስከረም 1941 ተጀምሮ በጥር 1943 ማለትም ከ16 ወራት በኋላ ተጠናቀቀ። No way! ይህም 6.03 ሚሊዮን ስኩዌር ሜትር፣ 5 ገጽታዎች፣ 5 ፎቆችና 17.5 ማይል ርዝመት ያላቸው ኮሪደሮች ሁሉም በሪከርድ ጊዜ ውስጥ ተገንብተዋል። ነገር ግን የዜና ርዕስ የሆነው ፍጥነቱ ወይም መጠኑ ብቻ አልነበረም። እውነታው ፔንታገን ከሚያስፈልገው በእጥፍ የሚበልጡ የመታጠቢያ ቤቶች አሉት። በዚያን ጊዜ ዩናይትድ ስቴትስ በተለይም ፔንታገን የሚገኝበት ቨርጂኒያ በጂም ክሮ ዘመን ውስጥ ነበረች። የግዛት ህጎች ለነጮችና ለጥቁር ህዝቦች የተለያዩ የመጸዳጃ ቤቶች እንዲኖሩ ያስገድዱ ነበር። ስለዚህ ፔንታገን ዲዛይን ሲደረግ መሐንዲሶችና አርኪቴክቶች በቨርጂኒያ ህግ መሰረት ጥንቃቄ ለማድረግ ለሁሉም መታጠቢያ ቤት 2 አይነት ስፍራዎችን አካተቱ። አንዱ ለነጭ ሰራተኞች፣ ሌላኛው ለጥቁር ሰራተኞች። ታዲያ በዚህ ብቻ እንዳትገረሙ።
በ1941 ግንባታው ከማለቁ ከወራት በፊት ፕሬዚዳንት ሩዝቬልት አስፈጻሚ ትዕዛዝ 8802ን አወጡ። ይህም በፌዴራል የመከላከያ ስራዎች ላይ የዘር መድሎን የሚከለክል ነበር። ከዚያም በፌዴራል ህንፃዎች ውስጥ የዘር መለያየት ህግ ወጥ ሆነ። ነገር ግን ፔንታገን እጥፍ የሆኑ መጸዳጃ ቤቶቹ ታቅደው በጀት ተይዞላቸውና በከፊል ተገንብተው ስራው እኩሌታ ላይ ደርሶ ነበር። በዚያን ጊዜ እቅዱን መቀየር የጦርነቱን ጥረት ያዘገይ ነበር። ስለዚህ ዝም ብለው መገንባታቸውን ቀጠሉ። ታዲያ ውጤቱ በመቶዎች የሚቆጠሩ መጸዳጃ ቤቶች፣ አብዛኛዎቹ በፍጹም የሚያስፈልጉ ለነጭ ወይም ለጥቁር ተብለው ያልተሰየሙ ዝም ብለው እጥፍ የሆኑ መጸዳጃ ቤቶች ነበሩ። በ1943 ሲከፈት በውስጡ ምንም አይነት ይፋዊ የመለያየት ምልክቶች አልተሰቀሉም ነበር። ይህ ለእኩልነት ድል ነበር። ነገር ግን ተጨማሪዎቹ መታጠቢያ ቤቶች ሊሆን ይችል የነበረውን በዝምታ እያስታወሱ አሁንም እዚያው ይገኛሉ። በሺዎች የሚቆጠሩ ወታደራዊና ሲቪል ሰራተኞች በውስጥ ይሰሩ ነበር። አንዳንድ ጥቁር አሜሪካውያንን ጨምሮ በኋላ ላይ ከህንፃው ውጪ የዘር መለያየት ቢነግስም ከነጭ ባልደረቦቻቸው ጋር ተመሳሳይ መጸዳጃ ቤቶችን መጠቀም መቻላቸውን እንደ ጸጥታ የሰፈነበት መሻሻል ያደንቁት እንደነበር ተናግረዋል። ተጨማሪ መታጠቢያ ቤቶች አሁንም አሉ። በእርግጥ መቼም በፔንታገን ውስጥ ቢሰሩ በፍጹም ከመጸዳጃ ቤት ርቀው እንደማይገኙ ያስተውላሉ። የፔንታገን ትርፍ መጸዳጃ ቤቶች የጸጥታ ተምሳሌት ሆነዋል። አንዳንድ ምሁራን ይህንን የዘር መለያየት የዕለት ተዕለት ኑሮ ውስጥ በፌዴራል ፖሊስ ውስጥ እንኳን ምን ያህል በጥልቀት እንደሰረጸ የሚያሳይ ተጨባጭ ማስረጃ እንደሆነ ይጠቁማሉ። ስነ ህንፃው በጊዜው መለወጥ ባይችልም መለያየት በአስፈጻሚ ትዕዛዝ የተሸነፈበት እንግዳ የሆነ ድል አድርገው ያዩታል።